የጅብ ቆዳ አመጣለሁ ብለህ ነበር? ኦኬ ተረጋግተው ልታስበይነው እኮ ታዲያ ስለዚህ ይዘህ ትመጣለህ አትመጣም? አነነፍስ ላታች ቆዳውን አመጣለሁ አስበላኝ አታፍሽ ዶሮ አመጣለሁ ብለሃል ነበር? ጥቁር ዶሮ የት አለ ታዲያ? ኧረ አለተሰሰሽ ይሄ ራሱ ስልክ ነው ሴብ አለው። ኧረ ምን ጀመርሽ? ዶሮ ታመጣለህ አታመጣም? ጥቁር ዶሮ አመጣለሁ ብለሃል ነበር? ጥቁር ዶሮ እሺ አታመጡም? ሰላም እንዴት ናችሁ? ውድና እየተከበራችሁ የኛ ቤተሰቦች ንፋሱን እያንቀሳቀሰው ነው ካሜራው። ችግር የለም ምንም አይሆንም። ይታያል አይወጣም። እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬም በአዲስ ፕራንክ ቪዲዮ ተመልሰን መጣናል። ይሄ ፕራንክ ቪዲዮ ምንድነው? ኮል ፕራንክ ነው የሚሆነው። የተለያየ ሰው ጋር እየደወልን ምንም ያልተፈጠረ ነገር እናወራለን እና የሚሉትን እንሰማለን ማለት ነው። አብራችሁ ሁኑ እና ላይክ እና ሰብስክራይብ አድርጉ። ካሜራዬ ሊወድቅ ነው። ስራ እንዴት ነው? አይወጥም በእናትሽ ይዞታል። አሁን ደህና ነው። ቀደም እንኳን ሊወድቅ ነው አላልሽም? አሁን እኮ አሪፍ እኮ ነው። አሁን ንፋሱ ነው የሚያንቀሳቅሰው። ቀደም እንኳን ልትጥለው የነበር እንዴ? አንቺ ምን ነው የኔ የራስሽን እኔ ጋር የምታደርጊ? እና እኔ መጀመሪያ ስታከየው የመጣው እና ዞሮ ዞሮ አንቺ ምንድን ነው የራስሽን እኔ ጋር ታደርጊ? እሺ ዝም ብለህ አሁን ወደ ጉዳያችን እንግባ። አውጣው። እሺ ስልክ አሁን የት ነበርሽ? እሺ ተቃጠቀ ስልክ እና ማለት ነው እንደውላለን። አሁን ያልተፈጠረ ነገር ነው የምናወራው። ይሄን ጋር ነው የምንደውለው መጀመሪያ 09 ያለና ስለዚህና እሱን አግሪንቺ ያላታቸው ነው ነግራቸው ነው ስልክ ቁጥሩን አካውንት ቁጥሩን። ካሜራው ግን እኛን የሚያየን አይመስል አያውቀውም። አዎ ለዛ ይሄን ስልክ አያውቀውም፣ ግን እሱ በድምጽ ያቀኛል። አሁን ምንድን ነው የምለው? ቆይ ዝም በልሽ። ሰማና ሰማላ አይደለም እሱንም እናስተማኝ። ሄሎ ሰሙ ደሳለኝ አዳነ ሄሎ ሄሎ አቤት እቃዎቹ ወረዱ? እቃዎቹ ወረዱ? የመነካ አራገፋችሁ ወይ መካዝን አራገፋችሁ እንደ እቃዎቹ የይነበብ ስልክ አይደለም እንዴ? እኮ መኪናዎች አልገቡም እስካሁን። አይሻልሽም ፕሌኖቹ? ኦ ማይ ጋድ ኦ ማይ ጋድ አሁን ምን ፈልገሽ? አክስቴ ይሰራልኝ ያኛው አውቀኝ ምን ፈልገሽ ነው? ቆይ 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 እንቀይራለን። ስራልኝ ነው። ሄሎ ጤና ይስጥልን። እሺ ስራ ላይ ነው ወይስ ማን ልበልሽ? ባለፈ ስልክ አስመዝግበውን ነበረ። ጥቁር ዶሮ ይዤ እመጣለሁ ብለው ነበረ። አላመጡምና አሁን እቤት ከመዋሉ በፊት ያምጡት። ለምን ነው ለመተማከር መጣ? ለምን እንደመጡ ሲመጡ ነው የሚያስታውሱት። ግን አሁን ያምጡት ዶሮውን። ባይዘ ያስፈልገኛል። ምን መስተፋቅር ያስፈልገውታል? አይ ምን ማስጠንቆል ይፈልጋሉ እኮ? ምን ማስጠንቆል ይፈልጋሉ? ችግር የለውም። እርሶ ምን ይሞክራሉ? ማን ሞክረው ነገር የለም። ሁሉም አለ። አዎ ሁሉም አለ በየአይነት ነው። ሚስጥር በስልክ አይወራም። ሚስጥር በስልክ አይወራም። መጥቼ አወራለሁ። ቤቱን ያውቁታል? የት ይሆን? ግን አላወቅሽም እኮ አንቺ ወጣ ሞትሽቲ ጡረስ ሄሎ ሄሎ አቤት ጤና ይስጥልን። አይ ተሳስተልሽ ነው እንደዚህ የምትችል። ሄሎ ዛሬ ተሳስተልሽ መሆን አለበት እንደዚህ የምትችል። ሄሎ አይሰማም እንዴ? እየሰማሁሽ እኮ ነው። ከኔ ጋር ነዎት? ከኔ ጋር ነው የሚያወሩ? ኧረ ዝም በይ በእናትሽ። ዛሬ ተሳስተልሽ ነው ወይ እንደዚህ የምትጮሂው? ምኑ? ቻው ቻው እናቴ ነገር ላይ ነኝ።
ሄሎ ሄሎ ሄሎ። አቤት፣ አይሰማም? ለነሽ ሰላም ነው አለ ለማን ነው? ለናና ስልኩን አውቀዋል እንዴ? ደምስሽኝ ያወኩት እኔ ስልኩን አላወኩም። ኦኬ፣ ባለፈ ስልክ አስቀምጠህ ሄደህ ነበር አይደለ? ታስታውሳለህ? ከ15 ቀን በፊት ወደ መድኃኒዓለም አካባቢ። አስታውሳለሁ። የጅብ ቆዳ አመጣለሁ ብለህ ነበር። አራሽ ነው ከየት ነው የመጣው? ልታስበይ ነው እንዴ? ልትለጭብኝ ነው እንዴ? ሄሎ፣ አይሰማም እንዴ? አራሽ እንዳታስበይ። ጅብ ለምን ይበላል? አሁን የት ሆነህ ነው? የት ሆነህ ነው? አመጣለሁ ብለህ ነበርና ስልክ ተመዝግበህ ነበር አይደል እንዴ? ዶሮም ጥቁር ዶሮ ብለህ ነበረ ግን ለጊዜ የጅብ ቆዳን የተፈለገው እሱን ይዘህና ስልኩን አላስተውስኩም። ለዛ አይ እንግዲህ ለሰውየው ከነገርኩት ከቤት እንዳትወጣ ነው የሚያደርግህ። ሰውየው ማለት ያንኮላሻል። ኦ ማይ ጋድ ታመጣለህ እስከ 3 ቀን ድረስ ነው። ወንድ ልጅ ላይ እንደዚህ ያደረገ ወንድም አለሽ አይደል እንዴ? እና ከወንድም ጋር ምን አገናኘው? ይሄ እኮ የራሳችን ስራ ነው። እቤታችን ድረስ ነው አይደል እንዴ የመጣኸው? ለምንድን ነው የምትቀልደው? እየሰማሁ ነበር። አዎ እሺ፣ ታመጣለህ አታመጣም? በቃ መልስ ብቻ ነው የምፈልገው። እሺ ወንድሜ፣ እኔ ካንተ ጋር ጊዜ የለኝም። በትዕዛዝ በኦርደር ነው የምንደውለው። ስልካችሁን አስቀምጣችሁ ነው የምትሄዱ አይደለ? ስለዚህ የራሳችሁ ጉዳይ። ጊዜ የለኝም፣ ይቅርታ እኮ። ታዲያ ስለዚህ ይዘህ ትመጣለህ አትመጣም? መልስ ብቻ ነው የምንፈልገው። ምን ላምጣላችሁ? ምን የቸገረ ነገር ካለ አመጣለሁ። የጅብ ቆዳ ብቻ ምንድን ነው ሌላችሁ? እዛ ጋር ጥግ ድረስ እያወራ ሄሎ፣ የጅብ ቆዳ ታመጣለህ ወይስ አታመጣም? መልስ ነው የምፈልገው። እሺ ወንድሜ፣ ምንድን ነው ተፈቃሽ? ነፍሱን አንፈልግም፣ ቆዳውን ነው ትተነዋል። በቃ እሺ፣ ቻው ቻው። አመጣዋለሁ። አስፈላጊ አታፍጂ። ሄሎ፣ ሰላም ነው? ባለፈ ስልክ አስቀምጠው ሄደው ነበር። ባለፈ ስልክ አስቀምጠው ሄደህ ነበር። እኛ ጋር ነው። ዶሮ አመጣለሁ ብለሃል ነበረ። ጥቁር ዶሮ የት አለ ታዲያ? ቀኑ እኮ አልፎ ነው። ጥቁር ዶሮ አመጣለሁ አላልክም? ኧረ አልተሰሰሽ እንዴ? ይሄው የራሱ ስልክ ነው፣ ሴብ አለው። ኧረ ምን ጀመርሽ? ኧረ ተሰሰሻለሽ። ዶሮ ታመጣለህ አታመጣም? የምን ጥቁር ዶሮ ነው? እሺ የጅብ ቆዳ ያልኸውስ ትረሳለህ እንዴ? ሄሎ ወይዬ፣ ጥቁር ዶሮ አመጣለሁ ብለሃል ነበር። ጥቁር ዶሮ ብሉት ብሉት። ልጁስ የት አለ? ራሱ ባለቤቱ የት አለ? ባለቤቱ የለም፣ ባለሚስቱ ነው ያለው። እሺ አታመጡም? ለማንኛውም የዛሬው ፕራንካችን ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ላይክ እና ሰብስክራይብ እንዳትረሱ። ባባ ሲ ዩ ኔክስት ቪዲዮ